ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው ሚያዝያ 8 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 8 የሚነበብ ስንክሳር። የአጋሊስ የኤራኒና የሱስንያ ዕረፍት። ሚያዝያ 8 በዚህች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የእኒህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እኒህም ደናግል በድንግልና በንጽሕና መኖርን ወደው በአንድ ምክር ተስማሙ። ጽኑዕ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እኒህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጠመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸው ነበር። የሚያሻቸውንም ትሰጣቸዋለች። የእጅ ሥራቸውን ትሸጥላቸውና ከእነሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻም እስከምትገባ ተመለከተ። ከዚያ እስከምትወጣ ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታልና። ያች አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮች የሆኑ የከበሩ አናቁ ደናግልን ቆመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስከሚያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፏቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትን ገረፋቸው። ባልታዘዙና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንደሚጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወት አክሊልን ተቀዳጁ። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። የ150 ሰማዕታት መታሰቢያ። በዚህችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ የክርስቲያንን ሀገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይንና ጨረቃን እንዲሁም ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉት ጊዜ ራሶቻቸውንም ቆረጣቸው። በመንግሥተ ሰማያትም የሕይወትን አክሊል ተቀበሉ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 8 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ